ከሰዎች ጋር መግባባት ይቸግርሃል? የምታወራው ይጠፋብሃል? አይዞህ መፍትሄ አለው። ከአዲስ ሰው ጋር ስትገናኝ ሰውየውን ለማስደሰት ብለህ ከመጠን በላይ አትጣር። ይጠራጠርሃል፣ ለጥቅም የቀረብከው ይመስለዋል። ይልቅ ይህን ዘዴ ተጠቀም። ዘ ቤንጃሚን ፍራንክሊን ኢፌክት ይባላል። አሜሪካንን ከመሰረቷት ፋውንዲንግ ፋዘርስ መሃል አንዱ የሆነው ቤንጃሚን ፍራንክሊን በመጽሐፉ እንዲህ ይላል። በ1736 የፊላደልፊያ ምክር ቤት አባል በነበርኩ ጊዜ አንድ ሰውዬ አይወደኝም። ሰውየው ሀብታምና ተጽዕኖ ፈጣሪ ነው። ከሱ ጋር መጣላት እንደማያዋጣኝ ስለገባኝ ልቀርበው ሞከርኩ። እሱ ግን ሊያናግረኝ ሁላ ፈቃደኛ አልነበረም። በኋላ አንድ ሐሳብ መጣልኝ። በርካታ ጥንታዊ መጽሐፍት እንዳሉት ስለሰማው ከመጽሐፍቶቹ አንዱን እንዲያውሰኝ ደብዳቤ ጻፍኩለት። ወዲያውኑ መጽሐፉን ላክልኝ። ከሳምንት በኋላ ከታላቅ ምስጋና ጋር መጽሐፉን መለስኩኝ። በቀጣይ ቀን ስንገናኝ በሚገርም ሁኔታ ሰውየው ፈገግ ብሎ ሰላም አለኝ። አጠገቤ ድረስ መጥቶ ስለ መጽሐፍቱ ጠየቀኝ። ከዛን ጊዜ ጀምሮ ከሰውየው ጋር የልብ ወዳጆች ሆንን ይላል። ስለዚህ አንተም በቀላሉ ከሰው ጋር መግባባት ከፈለግ ማንኛውንም ለነሱ ቀላል የሆነ ነገር እንደማታውቅ አስመስለ ጠይቃቸው። ይህን ጊዜ በደስታ ሊያግዙ ይሞክራሉ። ሳይኮሎጂስቶች እንደሚሉት ሰዎችን ስናግዝ የበለጠ እንወዳቸዋለን። ስለዚህ ከሰዎች ጋር ለመግባባት ቀላል ነገር ጠይቃቸው። የሚጋብዝ ሰው ሁሉ ወዳጅህ አይደለም። ተጠንቀቅ። there is no free lunch፣ ነፃ ምሳ የሚባል ነገር የለም። በነፃ የሚቀርብልህ ነገር ሁሉ በውስጡ ድብቅ ዕዳ አለው። ኢኮኖሚስቶች እንዲህ ይላሉ፣ if you are not paying for the product you are the product። የዓለማችንን ታሪክ ብታጠና ከታላቅ ክብርና ዝና ወርደው ለውድቀት የተዳረጉ ሰዎች አብዛኛዎቹ በጠላቶቻቸው የተሸነፉ አይደሉም፣ በወዳጆቻቸው የተከዱ ናቸው። ስለዚህ በነፃ የሚቀርብልህን ነገር በሙሉ አትመን። ከቻልክ ሙሉውን ክፈል፣ ካልቻልክ ግን ከማታውቀው ሰው ግብዣም ሆነ ስጦታ አትቀበል። ያልተጠራህበት ቦታ አትሂድ። ደውለህ ካልተነሳለህ ደጋግመህ አትደውል። ቴክስትህን አይተው ዝም ካሉህ ደግመህ አትጻፍ። ለራስህ ክብር ይኑርህ። አሜሪካዊቷ ጸሐፊ አን ላሞት እንዲህ ትላለች፣ ኖ ኢዝ አ ኮምፕሊት ሴንቴንስ። እምቢ በቂ መልስ ነው። ማብራሪያ አትጠይቅ። የራስህን ህይወት ኑር። ያለነሱ መኖር እንደምትችል ሲያውቁ ያን ጊዜ ራሳቸው ፈልገው ይመጣሉ። ጠላትህ የሚሰድብህ የሚተች ሰው አይደለም። ጠላትህ የገዛ ምላስህ ነው። ወዳጅህም የሚያሞግስህ የሚያሽቃብጥልህ ሰው አይደለም። ታማኙ ወዳጅህ ዝምታህ ነው። አሁን በምንኖርበት ዓለም ላይፍ ኢዝ ዋር፣ ኢንፎርሜሽን ኢዝ አሚኒሽን። ህይወት ጦርነት ነው፣ መረጃ ደግሞ ጥይት ነው። ሚስጥርህን ድክመትህን ካላወቁ ሊጎዱህ አይችሉም። ከ2500 ዓመታት በፊት ቻይናዊው ፈላስፋ ኮንፊሽየስ ተናግሮታል። ሳይለንስ ኢዝ አ ትሩ ፍሬንድ ሁ ኔቨር ቢትሬይስ። የማይከዳህ እውነተኛ ወዳጅህ ዝምታህ ብቻ ነው። ስለዚህ ስለ ራስህ ብዙ አታውራ። ሰዎችን ለማስገረም ብለህ አትቀባጥር። ብዙ ካወራ ብዙ ነጥብ ትጥላለህ። ድክመትህን ያውቁብሃል፣ ገመናህን ያዩታል። ካበደርክ በአጭር ጊዜ ተቀበል። በፍጹም መጠየቅ ሼም እንዳይዝህ። ይህ ታይም ዲኬ ሩል ኦፍ ሂውማን ሪስፕሮሲቲ ይባላል። ጊዜው ሲቆይ ሰዎች ብድር ለመክፈል ፍላጎት ያጣሉ። የራሳቸው ገንዘብ ይመስላቸዋል። ስለዚህ በፍጹም የረጅም ጊዜ ብድር አትስጥ። ሁለተኛ፣ የወሰደውን ብድር ላልከፈለ ሰው ተጨማሪ ብድር እንዳትሰጥ። በብድር ላይ ብድር ከሰጠኸው ገንዘብ ቢያገኝ እንኳን የመጀመሪያውን ብድር አይመልስልህም። መመለስ ይተናነቀዋል። ሰበብ እያበዛ ያሻሃል። ዝም ካልከው ሊያረሳሳህ ይሞክራል። ስለዚህ በገዛ ገንዘብ ለምን ጨጓራህን ታቃጥላለህ? አይ ሰው እያልክ ማማረር መፍትሄ አይሆንም። ቀድሞ መጠንቀቅ ነው የሚያዋጣ። ያለ ጥፋትህ ይቅርታ አትጠይቅ። ትናቃለህ። ይህ ትህትና አይደለም፣ ማሽቃበጥ ነው። በሰዎች ለመወደድ ብለህ ራስህን አታሳንስ። በ1967 የዓለማችን ቁጥር 1 ቦክሰኛ የነበረው መሐመድ አሊ በቪየትናም ጦርነት እንዲዋጋ ከአሜሪካ መንግስት ጥሪ ቀረበለት። እሱ ግን በሀገሬ ጥቁሮች እንደ ውሻ እየተገደሉ የማላቃቸውን ህዝቦች አልወጋም ብሎ እምቢ አለ። በዚህም ምክንያት ሽልማቶቹን ሁሉ ተነጠቀ። ወዳጆቹ ተሰብስበው ይቅርታ እንዲጠይቅ መከሩት። እሱ ግን አላጠፋውም፣ ይቅርታም አልጠይቅም ብሎ በአቋሙ ጸና። ከብዙ ትግል በኋላ በ1971 የአሜሪካ ሱፕሪም ኮርት መሐመድ አሊ ነፃ ሰው ነው ብሎ ፈረደለት። ህዝቡም እሱን ደግፎ ወጣ። አንተም በራስ መተማመንህ እንዲጨምር ከፈለክ አትቅለስለስ፣ አትሽቆጥቆጥ። ያለ ጥፋትህ ይቅርታ አትጠይቅ። ዋጋህን ያወርደዋል፣ ይባስ ያስንቅሃል። ጀማሪ ነጋዴዎች የሚሸወዱት በዚህ ምክንያት ነው። ብዙ አይነት ዕቃ ስለያዙ ብቻ ብዙ ደንበኛ የሚያገኙ ይመስላቸዋል። እውነታው ግን በተቃራኒው ነው። በሶስቱ ሳይኮሎጂስቶች የተጻፈው የስ መጽሐፍ እንዲህ ይላል፣ ኦፈሪንግ ፒፕል ሞር ሜክ ዘም ዋንት ሌስ። ለደንበኞች በጣም ብዙ አይነት አማራጭ የምታሳይ ከሆነ ለመምረጥ ይቸገራሉ፣ ይወዛገባሉ። ሶሻል ሳይንቲስቱ ማርክ ሌፐር የደንበኞችን ፍላጎት ለማወቅ ጥናት አደረገ። ያገኘው ውጤት ግን ፍጹም ያልጠበቀው ነበር። ሱፐርማርኬት
ሱፐርማርኬቶች ውስጥ የመሸጫ መደርደሪያ ተከራየ። ከዛም በአንድ ፋብሪካ የተመረቱ 24 አይነት የጁስ መጠጦችን ደረደረ። በሌላ ጊዜ በተመሳሳይ ፋብሪካ የተመረቱ 6 አይነት ጁሶችን ብቻ ደረደረ። ማርክን ያስገረመው የሽያጩ ውጤት ነው። የጁስ አማራጮቹን ከ24 ወደ 6 ሲቀንስ ሽያጩ በ10 እጥፍ ነው የጨመረው። ስለዚህ ለደንበኛ ውስን አማራጮችን ብቻ አቅርብ። ያን ጊዜ ደንበኛ በቀላሉ ለመግዛት ይወስናል፣ አንተም ሽያጭህ ይጨምራል።